አሁን ባለንበት ዘመን ላይ የተለያዩ ዓለም አቀፍ ጥናቶች እንደሚያመለክቱት ከሆነ በጣም ብዙ ሰዎች በተለይ ሴቶች ከዚህ ጋር በተያያዘ በጣም ከባድ የሆነ ስነ ልቦናዊና ማህበራዊ ቀውስ ውስጥ እየወደቁ እንዳለ ነው እየተነገረ ያለው። እንደሚታወቀው ሴቶች በተፈጥሯቸው ከስነ ውበት ጋር ያላቸው ቁርኝነት ከፍ ያለ ከመሆኑ የተነሳ ራሳቸውን ለማሳመር የተለያዩ ነገሮችን ይጠቀማሉ። እንደ ሜካፕ፣ እንደ ሂውማን ሄር ምናምን ይጠቀማሉና እንደውም አንዳንድ ጊዜ ሲቀለድ ሜካፕ እና ሂውማን ሄር አድርጋ ከመጀመሪያ መልኳ በብዙ መንገድ ስለምትቀየር ጸሎት ስታረግ ፈጣሪ ራሱ ተሳስቶ እሷ ያደረገችውን ጸሎት ለባለ ጸጉሯ ህንድ ትሆናለች ወይም ደግሞ ሂውማን ሄሩ ለመጣበት ሀገር ላይ ላለችው ለትክክለኛዋ ሴት ነው ጸሎቷን የሚያደርሰውና እችኛዋ ሴት የጸለየችው ጸሎት መሬት ጠብ አይልላትም። ምክንያቱም ፈጣሪን ሁሉ ሸውደዋለች አይደለም ሌላን ሰው ይባላልና ይሄ የሚያሳየው ምን ያህል በሂውማን ሄር እና በሜካፕ ሴቶች እንደሚቀየሩ ነው። አሁን ደግሞ ያለንበት ዘመን ደግሞ ከዚህም ከፋ ብሎ ሰዎች ራሳቸውን በፊልተር ከመቀየራቸው የተነሳ ያ የተቀየረ ማንነታቸው አይደለም ለሌላ ሰው ለራሳቸውም ያስደነግጣቸዋልና ከዚህ የተነሳ ራሳቸውን በዚህ አይነት መንገድ ከለመዱ በኋላ ሌላ ሰው እውነተኛ ማንነታቸውን እንዳያውቅባቸው ሲሉ ለከባድ ስነ ልቦናዊና ማህበራዊ ጫና እየተዳረጉ እንደሆነ ጥናቶች እያስመለከቱ ነው። እዚህ ጋር እነከሌ ብዬ ስም ባልጠራላችሁም በሶሻል ሚዲያ ላይ ብዙ ተከታይ ያላቸው ታዋቂ ግለሰቦች በተለይ ደግሞ በቲክቶክ ላይ ለእንደዚህ አይነቱ ነገር በጣም ሰለባ የሆኑ ብዙ ሰዎችን ተመልክቻለሁ። በዚህም ምክንያት እንግዲህ በማህበራዊ ህይወታቸው ላይ እውነተኛ መልካቸውና ማንነታቸው እንዳይታወቅባቸው ፐብሊክ ቦታ ላይ ሁሉ መንቀሳቀስ የሚፈሩና ሌላ ቦታ ላይ ሳይታዩ ረጅም ጊዜ የሚቆዩና ራሳቸውን ከሰዎች አግለውና ተደባብቀው የሚንቀሳቀሱ ሰዎች እንዳሉ ሲያወሩም እሰማለሁና ከዚህ ነገር ጋር ተያይዞ ይሄ ነገር የሚያመጣው ተጽዕኖ ደግሞ በጣም ከባድ ስለሆነ ዶክተር ሶፎንያስ ሰዎች ከወዲሁ ይሄን ነገር ተቀብለው ራሳቸውን ለዚህ ነገር ዝግጁ አድርገው በጊዜ መለማመድ ካልቻሉ በኋላ ላይ ራሳቸውን እስከ መጥላትም ድረስ ሊያደርሳቸው ስለሚችሉ ይሄንን መልእክት ብዙ ሰው ይስማው ብሎ የሰራው ቪዲዮ አለ። በነገራችን ላይ እሱ የተናገረውን ነገር ወደኛ ሀገር ምናምን ላይ ብዙም እንደዚህ አይነት ነገር ሲባል አልሰማም እንጂ በዓለም አቀፉ ሚዲያዎች ላይ በዚህ ምክንያት ብዙ ሰዎች ራሳቸውን እስከ ማጥፋትም ድረስ የደረሱ አሉና እንደ ቀላል ነገር አይታችሁት እንዳትጎዱ ይሄንን ቪዲዮ እስከ መጨረሻ ተመልከቱት። ፎቶ ወይም ደግሞ ቪዲዮ በምትቀረጹበት ጊዜ ውበት ማሳመሪያ ፊልተር የሚጠቀሙ ወይም ደግሞ ውበት ማሳመሪያ የሚጨምሩ ሰዎች በከፍተኛ ደረጃ የስነ ልቦና ችግር ሊያመጣ እንደሚችል ታውቃላችሁ። በመጀመሪያ ከፍተኛ የሆነ የራስ መተማመን ችግር ሊያመጣባችሁ ይችላል። ምክንያቱም ፊልተሩን በምትጠቀሙበት ጊዜ እናንተም እንደምትፈልጉት ነው ለሰው የምትታዩት። ነገር ግን ሰው ሲያይኝ በአካል ምን ልመስል እችላለሁ የሚለው ከፍተኛ የሆነ የስነ ልቦና መጨናነቅ ያመጣል። ይሄ ጥናቶች የሚያሳዩት ነገር ነው። ከፍተኛ የሆነ የስነ ልቦና መጨናነቅ እና በራስ መተማመንን በከፍተኛ ደረጃ መቀነስ ያመጣል ማለት ነው። ሁለተኛ ደግሞ ለራሳችሁ ያላችሁ አመለካከት መቀየር። በፊልተር ራሳችሁ ረጅም ጊዜ የምትመለከቱ ከሆነ እናንተ እንደዚያ ሆናችሁ ይመስላችኋል። ነገር ግን የራሳችሁ ፊልተሩ ጠፍቶ የራሳችሁን ምስል በምትመለከቱበት ጊዜ ያ ደግሞ የራስ አመለካከት መቀየር ሊያመጣ ይችላል። እኔ እንደዚህ ነኝ የሚለውን ለመቀበል የሚያዳግት ሊሆን ይችላል። ለዚህ ይህም ከፍተኛ የስነ ልቦና ተጽዕኖ ያመጣል። ሶስተኛ ደግሞ በከፍተኛ ደረጃ ራሳችሁን ከሰው ጋር ማወዳደር። እነዚህ ፊልተሮችን በምትጠቀሙበት ጊዜ ወይም ደግሞ ፊልተሮች የሚጠቀሙ ሰዎችን በምትመለከቱበት ጊዜ ራሳችሁን ከእነሱ ጋር በማወዳደር ለራሳችሁ ያላችሁ አመለካከት መጎዳት ይመጣል ማለት ነው። አራተኛ ደግሞ በከፍተኛ ደረጃ የስነ ልቦና መጫን ስለሚያመጣ ራሳችሁን ከፊልተር ውጭ አለማሳየት ወይም ደግሞ ፊልተር ላይ ሙሉ ለሙሉ መተማመን ያመጣል ማለት ነው። ይህም ደግሞ ከፍተኛ የሆነ የስነ ልቦና ጫና ለራሳችሁ ያላችሁ አመለካከት ላይ ጫና ይፈጥርባቸዋል። ሌላ ደግሞ በፊልተሩ ላይ እንደምትመለከቱት አይነት ሰው ለመሆን በከፍተኛ ደረጃ መጣር እንዲሁም ደግሞ በከፍተኛ ደረጃ ወጪ ማውጣት ሊገጥማችሁ ይችላል ማለት ነው። ያ ደግሞ የራሳችሁ መተማመን ይጎዳባቸዋል። ነገር ግን ፊልተር የሚጠቀም ሰው በሙላ ይሄ ነገር ይገጥማል እያልኩኝ አይደለም። ይሄ ከሳይንሳዊ ጥናት የመጣና እንዲሁም ደግሞ ሰዎች በተናገሩት እና በተሰማቸው ላይ የተመሰረተ ነው። ነገር ግን ሁሉም ነገር በልኩ መሆን አለበት። የእናንተን ማንነት እስኪጎዳ ድረስ መሆን የለበትም። ዶክተር ሶፎንያስ ይመስለኝ አመሰግናለሁ። ከዶክተር ሶፎንያስ እንደሰማችሁት ነው እንግዲህ ይሄ ጉዳይ ኢኮኖሚያዊ፣ ማህበራዊ፣ ስነ ልቦናዊ ጫና በጣም እንደሚያደርስ ሰምታችኋል። ይሄ ነገር ታዲያ እንዴት ነው በሰዎች ላይ እንደዚህ አይነት ጫና የሚያደርሰው? አንዳንድ ሰዎች ራሳቸውን በእንደዚህ አይነት መንገድ ከመልመዳቸው የተነሳ አይደለም ለሌላ ሰው የራሳቸው ማንነት በአዲሷ በፊልተሯ በሚያዩት ሴት ተተክቶ የራሳቸው ራሱ ማንነት እስከሚያስጠላቸውና በዛ ማንነታቸው እስኪሸማቀቁ ድረስ ከመድረሳቸው የተነሳ ያችኑ ፊልተሯን
የምትመስሏን ሴት ለመምሰል በጣም ብዙ ወጪ አውጥተው ፊታቸውን የሚያስወጥሩ ቀዶ ጥገና የሚያደርጉና በቃ ተመሳሳይ ያችኑ ሴት መስለው ራሳቸውን ገጽታ ለመቀየር የሚሞክሩና በዚህ አይነት ሂደት ደግሞ ኦፕራሲዮኑ ሳይሳካ ቀርቶ አለርጂክ ሆኖባቸው ፊታቸው መጀመሪያ ከነበረው የባሰ የሚበላሽባቸውም አሉ። ተስተካክሎ የሚሰራላቸው ሰዎች ደግሞ ይሄ ነገር ተስተካክሎ ወደ ተፈለገው ነገር እስከሚመጣ ድረስ ጊዜ ስለሚወስድ ረዘም ላለ ከ5 እስከ 6 ወራት ራሱ ጠፍተው ሆቴል ይዘው ረጅም ጊዜያትን የሚያሳልፉ አሉ እዚህ ቪዲዮ ላይ እንደምትመለከቱት እና ይሄ ደግሞ ለከባድ የሆነ ኢኮኖሚያዊ ጉዳት ይዳርጋልና ከማህበራዊና ከስነ ልቦናዊ ችግሩ ጎን ለጎን ማለት ነውና ከዚህ አንፃር እንደ ቀልድ እንደዚህ አይነቱን ነገር ልምድ አድርጋችሁ ይዛችሁት በኋላ በራሳችሁ ላይ ትልቅ ችግር ሊያመጣባችሁ ስለሚችል ይሄ ቪዲዮ ትልቅ ትምህርት ይሰጣችኋል ብዬ ነው ይዤላችሁ የመጣሁት። በቪዲዮ ዙሪያ እናንተስ ተጨማሪ የምትሉት ሀሳብ አስተያየት ካላችሁ ከስር ጻፉልኝ። የእናንተው ኤላ ነበርኩ። ነገ በሌላ ፕሮግራም ድጋሚ እስክንገናኝ የዛሬን እዚህ ላይ አበቃው። መልካም ጊዜ